በ10 ዓመት ውስጥ ኢትዮጵያን ከአፍሪካ 5 ጠንካራ ኢኮኖሚዎች መካከል አንዷ እንድትሆን የማድረግ ስራው በ2 ዓመት ውስጥ ማሳካት መቻሉ ተገለጸ። በመጀመሪያው የብልጽግና ፓርቲ ጉባኤ በኢኮኖሚ ዘርፍ ከተቀመጡ ግቦች መካከል በ10 ዓመት ውስጥ ኢትዮጵያን ከአፍሪካ 5 ጠንካራ ኢኮኖሚዎች መካከል አንዷ እንድትሆን ማድረግ ይገኝበታል። ይሁንና ገና 2 ዓመት ሳይሞላ ግቡን አሳክቷል ሲሉ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራህ ገልጸዋል። ከዚህ ቀደም ስንዴ ኤክስፖርት የማድረግ ግብንም አስቀድሞ ማሳካት መቻሉን ይታወሳል። በጋራ ጥረት የተመዘገበ አመርቂ ውጤት ነውና እንኳን ደስ አላችሁ እንኳን ደስ አለን ብለዋል። ብልጽግና ቃል የገባውን በተግባር ማረጋገጥና ፈተናዎችን ወደ እድል መቀየር መለያው መሆኑን በቀጣይነት እያረጋገጠ ይገኛል። ይህንንም በተግባቦት ስራችን በሚገባ መሸጥ ይኖርብናል ነው ያሉት። ስኬታችንን አጉልተን የማሳየት ችግራችንን ለመፍታትና የመረጃና የትርክት የበላይነት ለማግኘት የሚያስችል ውጤታማ የሚዲያና ኮሙኒኬሽን ስራ መስራት የወቅቱ አንገብጋቢ ተግባር ሊሆን እንደሚገባም አንስተዋል። በተያያዘም ኢኮኖሚውን ይበልጥ ለማጠናከር ሌሎች የጉባኤውን አቅጣጫዎች በውጤታማነት ለመፈጸምና በ10 ዓመቱ እቅድ የተቀመጡ ግቦችን የማሳካት ስራዎች ተጠናክረው እንደሚቀጥሉ በተለያዩ ማሳያዎች ለህዝቡ ማረጋገጥ እንደሚገባም አመላክተዋል። በተግባርም ለተያዘው ግብ ስኬት ሁሉም የድርሻውን በቁርጠኝነት እንዲወጣም የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራህ መልእክት አስተላልፈዋል።